ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ደግሞ ስለ ኤሌክትሪክ ምድጃ ወይም ስቶቭ እነግራችኋለሁ። ለማታውቁኝ ላቀ ነኝ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ብዙዎች የሚቸገሩበትን ነገር ልንገራችሁ። እኔ ስቶቭ ጠግናለሁ እና ብዙዎች የቱ ስቶቭ ይሻላል፣ ምን አይነት ስቶቭ ይሻላል፣ ሶኬት እንዴት ልጠቀም፣ ከየትኛው ብሬከር ልጠቀም፣ ገመዱ ምናምን እያሉ ይጠይቃሉና ለዚህ ሁሉ ጥያቄ መልስ እሰጣችኋለሁ። በጥሞና ተከታተሉኝ። እስኪ በመጀመሪያ አንድ ጥያቄ ላንሳላችሁ። ስንት አይነት ስቶቭ አለ? መልሱን ኮሜንት ላይ ያስቀምጡልኝ። ስንት አይነት ስቶቭ አለ ቢባል ብዙ ሰው ብዙ ሊመልስ ይችላል። በነገራችን ላይ ቃሉ ራሱ ከየት የመጣ ነው? ስቶቭ የሚለው እንግሊዘኛ ነው ወይስ አማርኛ ወይስ ሌላ ቃል? Have you ever wondered where the word stove comes from? It's surprising. The word stove has ancient roots far beyond cooking. It connects to warmth and gathering. Let's break down its history. The Proto-Germanic root *stubo means a heated room. In Old Germanic languages, it evolved further. The Old English word stofa referred to a room. Sometimes, it even meant a bathhouse. In Old High German, Stube indicated a warm living space. It was about comfort and community. Similarly, in both Middle Low German and Middle Dutch, stove referred again to a heated room. እንግዲህ ታሪክ እንደሚያስረዳው ከክርስቶስ ልደት በፊት ከ500 ዓመት በፊት ማለት ነው። ቃሉ የጀርመንኛ ቃል ነው። ስቱቦ እንደገና የተሰራ ትርጉም የሚሞቅ ወይም የተዘጋ ክፍል ብለው ነው ያስቀመጡት። ከ500 እስከ 1050 ወይም 1050 አካባቢ ድረስ ስቱባ ወይም ትርጉም የሚሞቅ ክፍል ወይም ክፍል ብቻ ብለው ይጠሩት ነበር። እስከ 1150 ገደማ አካባቢ ደግሞ በኦልድ እንግሊሽ በሚባለው አጠራር ስቶፋ ይሉት ነበር። ትርጉም በእሳት የሚሞቅ ክፍል ብለው ነው የሚጠሩት። በመካከለኛው እንግሊዘኛ ተብሎ በሚጠራው ደግሞ ከ1150 እስከ 1500 ባለው ቃሉ ምድጃ እንግሊዘኛ ቃል ነው። ስቶቭ ትርጉሙ ነው ምድጃ የሆነው በአማርኛ። ይህ ደግሞ የቃሉን ትርጉም ሲያስቀምጡ ሞቃታማ ክፍል ወይም ደግሞ የእንፋሎት መታጠቢያ ገንዳ ብለው ነው የሚያስቀምጡት። እንደዚህ ያለ እንግዲህ ሞደርን እንግሊሽ የሚባለው በተለይ እስከ ከ1750ዎቹ ጀምሮ እስካሁኑ ያለውን ማለት ነው ስቶቭ የሚለውን የእንግሊዘኛ ቃል ይዞ ቃሉ በአማርኛ ሲተረጎም ምድጃ። የቃሉ ትርጉም በእንጨት፣ በከሰል፣ በጋዝ፣ በኤሌክትሪክ የሚሰራ ብለው አስቀምጠውታል ማለት ነው። ስለዚህ ከዚህ ተነስተን ስንት አይነት ስቶቭ አለ የሚለውን ጥያቄ መመለስ እንችላለን ማለት ነው። ስለዚህ ስቶቭ የእንግሊዘኛ ቃል ሲሆን በአማርኛ ምድጃ ይሆናል ማለት ነው። ስለዚህ ስንት አይነት ስቶቭ አለ በሚለው ፋንታ ስንት አይነት ምድጃ አለ ብለን ስናስብ እንደ ኢትዮጵያ ኮንቴክስት ወደ 4 የሚደርሱ የምድጃ ወይም የስቶቭ አይነቶች አሉ ማለት ነው። ስለዚህ የመጀመሪያው ባህላዊ ምድጃ ነው። ባህላዊ ምድጃ በእንጨት የሚሰራ ለመጠቀም ቀለል ያለ ዝቅተኛ ገቢ ላላቸው ነዋሪዎች ተመራጭ የሆነ ነገር ግን የጤና እክል የሚያመጣ ጭሱ ምናምን ስላለ ማለት ነው። ይሄ አስቸጋሪ ሁኔታ ላይ ካልሆነ በስተቀር የሚመከር አይደለም ማለት ነው። ሁለተኛው የከሰል ምድጃ ነው። ከባህላዊ ምድጃ ሻል ያለ በቀላሉ የሚገኝ ለመጠቀም ቀለል ያለ ለገጠር አካባቢ ተመራጭ የሆነ ምንም እንኳን ጭስ ቢኖረውም ጭሱ ከባህላዊ ምድጃ ሻል ያለ እና ከተማ ላይም ቢሆን የምንጠቀመው አንደኛው የምድጃ አማራጭ ነው ማለት ነው። ሶስተኛው ባለጋዝ ምድጃ፣ በጋዝ የሚሰራ ምድጃ። ዋናው የኃይል ምንጭ ጋዝ ሲሆን በየትኛውም ቦታ ለመጠቀም ምቹ ነው፣ ፈጣን ነው። ነገር ግን ጋዙ ውድ ስለሆነ ይህም ብዙ የሚመከር አይደለም ማለት ነው። ሌላው በአራተኛ ደረጃ ኤሌክትሪክ ስቶቭ ወይም ደግሞ የኤሌክትሪክ ምድጃ የምንለው ነው። በከተማ በብዛት የምንጠቀመው ሲሆን ከ220 እስከ 240 ኤሲ ቮልቴጅ የሚጠቀም ነው ወይም በዚህ ቮልቴጅ ውስጥ የሚሰራ ነው። ለመጠቀም ቀላል፣ ጤና ላይ ጉዳት የማያደርስ ነገር ግን የተረጋጋ ወይም ያልተቋረጠ የኤሌክትሪክ ፍሰት የሚፈልግ ነው ማለት ነው።
ስለዚህ እኔ በዋናነት ከመግቢያ ላይ ስለ ኤሌክትሪክ ምድጃ አሳያችኋለሁ ብዬ ስለተነሳው ስንት አይነት የኤሌክትሪክ ስቶቭ አለ ወደሚል ጥያቄ እመልሳችኋለሁ ማለት ነው። ኢትዮጵያ ውስጥ በብዛት የምንጠቀመው ሁለት አይነት ስቶቮችን በብዛት እንጠቀማለን። ከዚህ ባሻገር ብዙ አይነት ስቶቮች ይኖራሉ። እኔ ለማሳየት የፈለኩት ኢትዮጵያ ውስጥ በብዛት የምንጠቀማቸውን ስቶቮች ስፔሻሊ ባለ ኮይል እና ባለ ሴራሚክ፣ በሌላ አጠራር ከላዩ ላይ አንድ አይታችሁት ከሆነ እዚህ ይህን ስቶቭ ብትመለከቱ ጥምዝ ኮይል አለው። ይህ ባለ ኮይል እንለዋለን። ይሄኛው ደግሞ ከላዩ ላይ ሴራሚክ ወይም ደግሞ ለስላሳ ነገር ያለው ነው። እነዚህ ሁለቱ በብዛት የተለመዱ ናቸው። ነገር ግን ሁለቱም አይነት ሆነው ባለ ሁለት አለ፣ ባለ አንድ አለ። ባለ አንድ ስንል በሚጠቀመው ኃይል እንኳን ብናስቀምጠው ከ1000 እስከ 1500 ዋት ኃይል የሚጠቀም ነው። ባለ ሁለት ሲሆን ደግሞ ከ2000 እስከ 2500 ዋት የሚጠቀም ነው። ስለዚህ ባለ አንድ ስንጠቀምና ባለ ሁለት ስንጠቀም የሚወስድብን የኃይል መጠንና የሚሰጠን አገልግሎት በዛው ልክ የተለያየ ነው ማለት ነው። ስለዚህ ከዚህ በመነሳት እንዴት አድርገን እንጠቀም፣ የትኛው ስቶቭ ወይም የትኛው ብራንድ የተሻለ ነው፣ እንዴት አይነት ሶኬት ጋር ላገናኝ፣ እንዴት አይነት ብሬከር ጋር ላገናኝ፣ ምን አይነት ገመድ ልጠቀም፣ እንዴት አይነት የጥንቃቄ እርምጃዎችን ልውሰድ የሚሉ ጥያቄዎች መነሳታቸው አይቀርም ማለት ነው። አንዳንድ ስቶቭ በተገዛ በአንድ ወር ውስጥ፣ በሁለት ሳምንት ውስጥ፣ በሶስት ወር ውስጥም እንደ አጋጣሚ ደግሞ እስከ 1 ዓመትም ከዛም ዓመት በላይ እስከ 5 ዓመትም በእርግጥ እስከ 5 ዓመት ይቆያል የሚል እምነት የለኝም። ያጠቃቀሙና የቤተሰብ ብዛት የሰዎቹ የመጠቀም ፍሪኩዌንሲ ወይም ድግግሞሽ ይወስነዋል። እሱ በሚበላሽ ሰዓት ነው እንግዲህ ወደ ጥገና ወይም መልሶ ወደ ነበረበት ለማድረግ ወደ ጥገና የሚካሄደው። ስለዚህ ያ ከመሆኑ በፊት ምን አይነት ጥንቃቄዎችን እናድርግ፣ ምን አይነት ገመዶችን እንጠቀም፣ ምን አይነት ሶኬት እንጠቀም፣ ከየትኛው ብሬከር ደግሞ ቀጥለን ወይም ሰክተን መጠቀም እንችላለን የሚሉ ጥያቄዎች ይነሳሉ። ከዚህ ጋር የተያያዘ ሰፋ ያለ እያንዳንዱን ከናሰራሩ በቀጣይ ቪዲዮ የማሳያችሁ ይሆናል። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።